ይህን ቪዲዮ አዳምጣችሁ እናንተ ጋተውት አሰራጩት። በርካቶቻችን እስትግፋርን ባልነ ቁጥር የአላህ እዝነት ወደ ዓለማችን ወደ ቤታችን ይገባ ዘንድ ይከጀላልና እስኪ ቁጭ እንበልና አሁን ወንጀሎቻችንን አስበን ለራሳችን ትንሽ ጊዜ እንስጥ። በቅርቡ አንድ ትልቅ ሀብታምን የዛሬ 2 ወር ከእስር ቤት ዘይረው እጀ ነበር። ሳገኘው በጣም ትልቅ መልቲ ሚሊዮነር ነው፣ ግን በነጠላ ጫማ መጣ። ብዙ ነገር ካወራም በኋላ አንድ ነገር አልኩት። አየህ አልኩት፣ አላህ ከዚህ የከተተ ከጥበቦች ውስጥ አንዱ የምትጠቀምበት ሞባይል እንኳን ያንተ እንዳለው ረሱሉ ሰለላሁ ዐለይሂ ወሰለም ሰለላሁ ዐላ ረሱልላህ አላይገልጸውም። እኔም መመዘን አልችልም። አንዳንዴ ፍቅራቸው ሰው እንዴት በዚህ ልክ ለሰው ይኖራል? ሰው እንዴት ኡመቱ ረፍት ይነሳዋል? ሌላ አንድ ሐዲስ ልጨምርላችሁ። ከማ ፊ ሙስሊም ላይ ኡበይ ብኑ ከዕብ ይንገረን ሐዲሱ። አንዴ ይላል ኡበይ ብኑ ከዕብ የዚህ ኡማ ቁርአን አንባቢው ነው፣ የቁርአን ኤክስፐርት ነበር። ከረሱሉ አፍ ነው ቁርአንን የወሰደው። ረመዳን መጣላችሁ፣ ሸህሩ ሙባረክ የተባረከ ወር መጣላችሁ። ውድ ምእመናን ከፊት ለፊታችን ከቀናት በኋላ የምንገናኘው አንድ የበረከት ወር አለ። ሸህሩ ረመዳን። ረመዳን የተባረከው ወር ነቢዩና መሐመድ ዓለይሂ ሰላቱ ወሰላም ከማ እንደ ነሳኢ ፊ ሐዲስን ሰሒህ ምን ይሉናል? ጃአኩም ረመዳን፣ ረመዳን መጣላችሁ። ሸህሩ ሙባረክ የተባረከ ወር መጣላችሁ። የጀነት በሮች የሚከፈቱበት፣ የጀሃነም በሮች የሚጠረቀሙበት፣ ከሸይጣናት አመፀኞቹ ተመርጠው የሚታሰሩበት ረመዳን ትልቅ ጸጋ። በሱ ውስጥ ገብቶ ያልተማረ መቼም ሊማር አይችልም። ነቢዩና መሐመድ ዓለይሂ ሰላቱ ወሰላም አንዴ ሚንበር እየወጡ 3 ጊዜ አሚን አሉ። ማን ዱዓ እንደሚያደርግ አይታወቅም፣ እሳቸው ግን አሚን ይላሉ። ሰሃቦቹ ጠይቀዋቸው የአላህ መልእክተኛ ምንድነው አሚን ያልከው? ዱዓ የሚያደርግ ግን አይሰማንም አሉ። ጅብሪል መጣ፣ 3 ዱዓ አደረገ፣ 3ቱን አሚን አልኩት። አሚን ካሉት ውስጥ የመጀመሪያው ያንተ ስም ተነስቶ ሰለዋት ያላወረደ ከአላህ እዝነት ይራቅ ብሏለኝ፣ አሚን አልኩ። ሁለተኛው ወላጆቹን አግኝቶ ጀነት ያልገባ